አህመድም ለአባቱ ከ50 ሚሊዮን ብሩ ቤት የበለጠ ሰርፕራይዝ ነገራቸው። በእድሜያቸው የሚመኙትን የሚናፍቁትን ሐጅን እንደሚያስደርጋቸው ቃል ገባላቸው። የሐጅ ወር እስኪደርስም ዑምራ እንደሚያስደርጋቸው ማበሰራቸው። በመቀጠልም አባት ያልጠበቁትን ጭራሽ ያላሰቡትን ጥያቄ አህመድ ጠየቃቸው። እኔ ለአረቦቹ ላልለያቸው ቃል ገብቼላቸዋለሁ። ከተወሰኑ ወራቶች በኋላ መመለስ አይቀርምና ይህንን በሚያክል ቤት ብቻህን ለመኖር ይከብድሃል። ደፈርከኝ አትበለኝና ማግባት አለብህም አላቸው ለአባት። አባትም ከብዙ ማቅማማትና ማሰብ በኋላ በማግባቱ ተስማምተው በአባት ምርጫ የትዳር አጋር የምትሆናቸውን መርጦ አገቡ። ከወራቶች በኋላ አህመድም ወደ ኳታር ሄደም። የአባትም ውለታ በልጃቸው ተከፈለም። ባለቤታቸውም የ4 ወር ነፍሰ ጡር ሆነች። አባት ለከፈሉት መስዋዕትነት ከአላህ የተሰጣቸውን ልዩ ሽልማት እያጣጣሙ መኖርም ጀምረዋል።